ነቢ ሱለይማን ዓለይሂ ሰላም አላህ ስብሓነሁ ወተዓላ ካወደሳቸው ታላላቅ ስልጣንን ካጎናጸፋቸው ነቢያት ውስጥ አንዱ ናቸው። አንድ ቀን ከወታደሮቻቸው አንዱ ወፍ ይጠፋል። ቢያዩት የለም፣ ቆጣጠራሉ፣ ከሰፍ ላይ የለም። ማሊየ ላ አረል ሁዱድ አሉ። ሁዱድ የሚባለው የት ሄደ አላየውም። እንዴት አፈንግጦ ሳያስፈቅድ እንዴት የት ነው የሄደው? እገለዋለሁ አርደዋለሁ ወይ የሄደበትን ነገርን ተጨባጭ የሆነ ነገር ይዞ ካልመጣ ወዮለት ብሎ ዛቱ። ከጥቂት ጊዜ በኋላ ወፉ መጣ። የት ጠፍተህ ነው? የሆነ ቦታ በረረ እጅ አንድ በጣም ጉድ ድንቅ ነገር አይቼ መጣሁ አላቸው። ምን አየ? አንድ ሀገር ላይ አንዲት ሴት መሪ ንጉስ ሆና ነግሳ ንግስቲቷ ህዝቡን ታስተዳድራለች። ሁሉ ነገር አላት። ዙፋኗን እጅግ በጣም ትልቅ፣ ንግስናዋን በጣም የሰፋ ነው። ግን የሚያሳዝነው እሷና ተከታዮቿም ከአላህ ውጪ ሌላ አማልክትን ነው የሚያመልኩት። በጣም ያስደነግጣል። የት አባቷ ቺ ብሎ ነብዩ ሱለይማን ወደ እርምጃ ምንድነው ያደረጉት? ቃለ ሰነንظሩ አሰደቅተ አም ኩንተ ሚነል ካዚቢን። እናያለን ያልከው ነገር አያችሁ አይደል? ነብይ ጋር መጥቶ መዋሸት በጣም ከባድ ነው አክቹአሊ። ሆኖም ግን እሳቸው እያስተማሩ ነው ያሉት። ትምህርቱ እኛ ድረስ እንዲደርስ ነው አላህ Subhanahu Wa Ta'ala ያደረገው። ሰነንظሩ እናያለን አሰደቅተ አም ኩንተ ሚነል ካዚቢን፣ ያልከው ነገር እውነት ይሁን ውሸት እናረጋግጣለን።